እናንተ በመጀመሪያ ሰላም እንዴት ናችሁ ቤተሰቦቼ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? ቅቤ እያነጠርኩ ነው ይውላችሁ። ገበያ ሂጄ አሁን ገዝቼ መጥቼ አሁኑኑ ለምሳ እያነጠርኩ ነው። ቅቤ አልቆብን ማለት ነው። አይቤ መውጫ ቅቤ ማለት ነው። ገበያ ላይ በጣም የሚሸት እንዴት ልበላችሁ፣ የቆየ ቅቤ የበሰለ ስላችሁ በደረጃ ነው የሚሸጠው። እግዚአብሔርን ትኩስ፣ ከዛ ደግሞ ትንሽ የበሰለ፣ ከዛ ትንሽ ጨመር ያለ የበሰለ፣ ከዛ ደግሞ በጣም የበሰለ ከረሩ ራሱ ወደ ጥቁር የተቀየረ ገረመኝ። እንደዛ አይቼ አላቅም ነበር የምር። ይሄ አሁን በጣም ከበሰለውና በጣም ካልበሰለው ተቀላቅሎ ነው ማለት ነው። ጎመን እንግዲህ ያው አይቤ በጎመን ነው የሚበላው በብዛት ታውቃላችሁ። ያለ ቅቤ አይሆንም። ለዛ ነው አልቆብን ነበረ ምሳ። ደክሞኛል እናንተ መናገር ራሱ መቼም የቪዲዮ ነገር ሆኖብኝ ነው እንጂ የምሰራው እየተሯሯጡ አለቀ። ይሄ እንጀራ ሊያንስ ነው ማለት ነው። እንደዛ አዎ፣ ዝም ብለሽ ተቆጥሮ ስለሆነ እጅሽን ከተሽ ቀስ ብለሽ አንቺ ተቆጥሮ ነው የተቀመጠው። እና አልቆብን ይዤ መጣው ጎመን ምናምን ማለት ነው። ኩሽና ወስጄ ላሳያችሁ። አይቤም አልቆ እንዳለ ውሃ የበዛበት አይብ ሰጡኝ። ግን ምን አደረግኩ መሰላችሁ? እኔ ደግሞ እንትን እንግዲህ ኩሽናችን ይሄንን ይመስላል። ይኸው እንዴት እንዳደረኩት ኑሮ በዘዴ አይሹ እንዳለ ውሃ ነው። ተሸወርኩ ማለት ነው። ሜሪ እኮ ናት ጥሩ ደንበኛችን ናት ብላ ከሷ ግዢ ብላ ይላከችኝ። ይኸው እንዳለ ውሃ ነው። በቃ ውሃ ጨምረውብን ነው ኪሎ እንዲያነሳ ነው ወይ? ግፋቸው፣ ግፈኛ ናቸው። ጌታ ጨምሮ ነው ይሄ እንዳለ ውሃ ውጋት ነው እንዳለ። ሸወደችኝ። ለሌላ ጊዜ እንዴት ነው ደንበኛ ማደርጋት ታዲያ? ጌታ እንዳለ ውሃ እኮ ነው። ይሄው ሸወዱኝ። እንግዲህ ውሃ በውሃ አድርገው ሰጡኝና እንዳለ ውሃ ነው። በቃ ውስጡ እኮ ውሃ ነው። በምን ይጠላል? በወንፊት ካልሆነ ይሄ ደርቆ አይወጣም። ለሌላ ጊዜ ትምህርት ነው የሚሆነኝ። አዎ ይሄማ እንዳለ ውሃ ነው። አይወጣም፣ ወጥቶ ከውስጡ አያልቅም። ለአሁን አይደርስማ። በጨርቅ እንጨምቃለን። በምን ነጭ ጨርቅ የለኝም እኔ። በሱ ይሆናል አይደል? ፓስታ በዛኛው ላይ ገልብጫ። በዛኛው ላይ ገልብጪ። ፓስታ ይሄ ያደረው ነው እንደ መሰረት ያደረው ነው። አረ ወይ እናንተ እንኳን እኛ እንኳን እንብላው እንጂ እንደው ግፍ ነው እግዚአብሔርን። እንግዲህ እንደዚህ ይመስላል ኩሽናችን። ያያችሁት ነው። ይሄ ደግሞ የአስቤዛ ክላስ ነው። ነው ወደ ቅቤያችን ውስጥ እንግዲህ በጣም ብዙ ሰዎች ስላሉ ደስ አይልም። ምግብ እየበሉ ስለሆነ መግባቱ ማለት ነው። ረፋ ያወጣል እንደ እናንተ ቅቤ እያነጠሩ ፀሐይ ላይ መሄድ ግን ምች ያስመታል አይደል ቤተሰብ? ሙዝ አድርገውበታል እንደ ነገር ያረፋ ያወጣል እንደ ቅቤት እንደጠር
እስከሚጨርስ እንደዛ ነው። እሺ እንጀራ ሊያልቅ ነው እንዴ? ችግር የለውም። ለአሁን ከሆነ አብኩተሽ አይደል ጠዋት የተኛሽው? ከስር ቀጥነሽ ምጣድ ለኩሳል ትንሽ አይተን ለእራትማ ይበቃ። መረ ለምሳም ከበቃ ነው ያልቋል እኮ